ሰላም ውድ የጊኮፍ ሀበሻ ስፖርት ተከታታዮቻችን፣ ዛሬ እንግዲህ ተጠባቂ ጨዋታ እንመለከታለን። አርሰናል ከማድሪድ የሚያደርጉትን ጨዋታ እንመለከታለን። ስለሱ ብዙ ማብራሪያዎችን እንሰጣለን። እንዲሁም ደግሞ ሚካኤል አርቴታ በአርሰናል ወገን እንዲሁም ደግሞ ካርሎ አንቸሎቲ በሪያል ማድሪድ ወገን የሰጡትን ፕሬስ ኮንፈረንስ እንመለከታለን ማለት ነው። ቀጥታ ወደ ጉዳይ ስገባ በማድሪድ በኩል አንቸሎቲ ከቤሊንጋም ጋር ከእንግሊዛዊ ኮከብ ተጫዋቻቸው ከቤሊንጋም ጋር የሰጡት አስተያየት አለ። ቤሊንጋም እንደተናገረው ከሆነ ከአርሰናል ጨዋታ በኋላ ባስ ውስጥ ከገባን ሰዓት ጀምሮ የመልሱን ጨዋታ እንደምንቀለብሰው ተማምነን ነበር ሲል ተናግሯል። ይህም እንግዲህ ማድሪድን ምን ያህል ትልቅ ክለብ አድርጎ እንደሚያሳይ ማሳያ ነው ብሏል። የክለቡ ታሪክ ምን ያህል ትልቅ እንደሆነ ማሳያ ነው ብሏል። 3-0 መሸነፍ ከባድ ነው፣ ግን ሁሉም ስለመገልበጥ ነው፣ ጨዋታውን ስለመገልበጥ ነው እያወራ ያለው። ይሄ ከሌሎች ክለቦች የተለየ ያደርገዋል። በእርግጥ ጫና ይኖረዋል፣ ግን እናልፈዋለን ሲል ቤሊንጋም ተናግሯል። ቤሊንጋም እንግዲህ ማድሪድን ምን ያህል ተሸክሞ የሚወጣ ተጫዋች እንደሆነ እናውቃለን። በተለይ አምና በተደረገው የውድድር ዘመን ላይ ማድሪድ በሱ ምን ያህል ጥገኛ እንደነበር ተመልክተናል። በዚህ ሲዝን ግን እምብዛም ጥሩ አቋም እያሳያል የማይገኘው ቤሊንጋም የአርሰናሉን ጨዋታ በጉጉት እየጠበቁ እንዳለ ነው እየተናገረ ያለው። እንዲሁም አሰልጣኝ ካርሎ አንቸሎቲ ከሰጡት አስተያየት ስንነሳ የአርሰናል ጨዋታ የማድሪድ ቆይታዬ ላይ ተጽዕኖ ይኖረዋል ብዬ አላስብም ሲሉ ተናግሯል። እንግዲህ ውጤት የራቃቸው ካርሎ አንቸሎቲ በላሊጋውም ሆነ በሻምፒየንስ ሊጉ ጥሩ ነገር ላይ የማይገኙት ካርሎ አንቸሎቲ የስልጣናቸው ጊዜ ማብቂያ ተቃርቧል እየተባለ በሚዲያዎች እየተናፈሰ ይገኛል። በዚህም እንግዲህ የአርሰናሉ ጨዋታ የማድሪድ ቆይታቸውን ይወስናል ሲባል አንዳንድ ጭምጭምታዎች እየተናገሩ ይገኛሉ። ሆኖም ግን ካርሎ አንቸሎቲ የጨዋታ ምንም ተጽዕኖ የሚያሳድርባቸው እንደማይመስላቸው ተናግሯል። የአርሰናል ጨዋታው ማለት ነው። ታዲያም ስለ ምባፔም ተናግሯል። ምባፔ በቀይ ካርዱ ተናዷል። በዚህም ጠንክሮ እየሰራ ነው ብለዋል። ከምን ጊዜውም በላይ በዛሬው ጨዋታ የሱ ጎሎች ያስፈልጉናል ሲሉ ካርሎ አንቸሎቲ ተናግሯል። እንግዲህ ምባፔ በዲፖርቲቮ አላቬሱ ጨዋታ ላይ ቀይ ካርድ መመልከቱን እናስታውሳለን። እንግዲህ እንደተመለከትነው ከሆነ ፋውሉ አደገኛ ቢሆንም ያው ላሊጋው ግን አንድ ጨዋታ ብቻ ነው ምባፔን የቀጣው። እናም ይሄ ነገር ብዙዎችን እያነጋገረ ይገኛል። ምናልባትም በፕሪሚየር ሊጉ ቢሆን ከ3 እስከ 4 ጨዋታ ያላነሰ ቅጣት ይጠብቀዋል ተብሎ ይጠበቅ ነበር። ነገር ግን አንድ ጨዋታ ብቻ ነው የተቀጣው። ብዙዎችንም እያነጋገረ ይገኛል። አንቸሎቲ ያክለውም ጨዋታውንም እንደምናሸንፍ እርግጠኛ ነን ሲሉ ነው እየተናገሩ ያሉት። በማድሪድ በኩል እየተወራ ያሉት ወሬዎች በጣም ከባድ ናቸው። እንደተመለከትነውም ከሆነ የማድሪድ ኦፊሻል ገጾችም መመልከት የምትችሉ ከሆነ ባለፉት 24 ሰዓት ሳይሆን ባለፉት 48 ሰዓታት ውስጥ የማይፖስቱት የቪዲዮ አይነት የለም። የማይፖስቱት የታሪክ ጎሎች የሉም። የክርስቲያኖ ሮናልዶን ካምባክ ጎሎች እያሳዩን ነው። እንዲሁም ደግሞ ሮድሪጎ ማንሲቲ ላይ ያሳየንን ገድል በቅንጭብ ቀጨብ እያደረጉም እያሳዩን ይገኛሉ። ይሄም እንግዲህ ለአርሰናል መልእክት ነው፣ ለማስፈራራት ነው፣ የታወቀ ነገር ነው። አርሰናል ላይ ጫና ለማሳደር ነው። እነሱ ብቻ አይደለም፣ የማድሪድ ኦፊሻል ፔጅ ብቻ ሳይሆን የስፔን የተለያዩ የሚዲያ አውታሮች ነው ማድሪድን ወግ ነው እያወሩ ያሉት። ጨዋታው እንደሚገለበጥ ነው እየተወራ ያሉ። አንድ አስገራሚ መረጃ አለ፣ እሱን ላካፍላችሁ። እሱ ደግሞ ምንድነው? ሪያል ማድሪድ በዛሬው ጨዋታ ላይ አላስፈላጊ ነገሮች ሊከሰቱ ይችላሉ በሚል ፍራቻ ከ18 ዓመት በታች የሆኑ ደጋፊዎችን እንዳይገቡ ለመከልከል እያቀደ ነው ተብሏል። እንዲሁም ደግሞ ከ40 ዓመት በላይ የሆኑትን ሰዎችን እንዳይገቡ ለማገድ እየታሰበ ነው ተብሏል። ምክንያቱም በጨዋታው አልባሌ ነገሮች ሊከሰቱ ይችላሉ። ማለትም በቃ ሰው ሊያየው የማይፈልገው ከ18 ዓመት በታች ተመልካቾች ቢያዩት መቋቋም የማይችሉት ሁኔታ ውስጥ ሊገቡ ይችላሉ የሚሉ ሁኔታዎች ሊፈጠሩ ይችላሉ ተብሎ እየተሰጋ ስለሆነ እንደዚህ አይነት ደጋፊዎች እንዳይገቡ
እየታቀደ ነው ተብሏል። ምን ሊፈጠር እንደሚችል እንግዲህ ፈጣሪ ነው የሚያውቀው። ወደ አርሰናል ስንሄድ አርቴታና የግብ ዘባቸው ዴቪድ ራያ አብረው የሰጡት መግለጫ አለ። እንዲሁ በአርቴታ በኩል ስንሄድ የጉዳት ዜናዎችን አዲስ ዜናዎችን ገልጸውልናል። ቶማስ ፓርቴና ዋይት ለዛሬው ጨዋታ ዝግጁ ናቸው፣ ነገር ግን ጆርጂኒዮ አይደርስም ሲሉ ነው የተናገሩት። ቶማስ ፓርቴና ጆርጂኒዮ በብሬንትፎርዱ ጨዋታ ላይ ከሜዳ መውጣታቸውን እናስታውሳለን። ቶማስ ፓርቴ ሲወጣ እንደተናገሩት ከሆነ ምቾት ስላልተሰማው ነው እና በሱ ውሳኔ ላይ ደግሞ ሪስክ መውሰድም አንፈልግም ሲሉ ተናግረው ነበረ። እናም አሁንም ደርሶላቸዋል። ዋይት በብሬንትፎርድ ጨዋታ የቡድኑ ስብስብ ውስጥ አለመኖሩን እናስታውሳለን። ምንም አይነት እንቅስቃሴ አላደረገም ነበረ። ነገር ግን ያለፉት ልምምዶች ላይ የአርሰናል ልምምዶች ላይ በሚገባ ተሳትፎ እንግዲህ ለዛሬው ጨዋታ ይደርሳል። ጆርጂኒዮ እንግዲህ እንደምናስታውሰው በብሬንትፎርድ ጨዋታ ላይ ያለምንም ቅያሪ ነው የወጣው። 10 ደቂቃ ሲቀረው ነው ጨዋታው 10 ደቂቃ ሲቀረው ያለምንም ቅያሪ አርሰናል በጎዶሎ እንዲጫወት የሚያስገድደውን ጉዳት ነው አስተናግዶ የወጣው። እንደሚነገረው ከሆነም የልብ ኬዝ ነገር ሳይሆን አይቀርም እየተባለ ነው። ብቻ እንግዲህ ምን ይሆናል የወደፊቱ ከምርመራ በኋላ የሚሰጡ መግለጫዎች ይኖራሉ እና ጆርጂኒዮ ለዛሬ አይደርስም። ፓርቴና ዋይት ግን ለዛሬው ጨዋታ ይደርሳሉ። ፓርቴ የሚፈጥረውን ተጽዕኖ እናውቃለን። ዴክላን ራይስ እየተባለ ይወራል እንጂ ድብቁ ዋናው አክተር ፓርቴ ነው። የምሬ ነው ምላችሁ። እንደ ፓርቴ አርሰናልን እየጠቀመ ያለ ተጫዋች በዚህ አመት የለም ማለት ይቻላል። በተለይ ከጉዳት እየተጠበቀ ነው ይሄ ተጫዋች እየተጫወተ ያለው። አምና ላይ ጉዳት ትንሽ እያስቸገረው ነበር፣ ነገር ግን በዚህ አመት ጉዳትን በጣም እያለፈው ነው ያለው። እናም ለአርሰናል ምን ያህል ጠቃሚ እንደሆነ እየታየ ነው ከጨዋታ ጨዋታ። ምናልባት ዛሬም ሜዳውን ከቫልቬርዴ ከቤሊንጋም በላይ የመሃል ሜዳውን ተቆናጦ ይይዛል ተብሎ እየተፈራ ያለው ተጫዋች እንግዲህ ቶማስ ፓርቴ ዛሬ የቋሚ አሰላለፉን ያገኛል ተብሎ ይጠበቃል። ሌላው ፋብሪዚዮ ሮማኖ ይዞት የወጣው መረጃ አለ በአርሰናል በኩል የኢታን ንዋኔሪና የስኬሊንግ ኮንትራት ለማራዘም አርሰናሎች ጥሩ ስራ እየሰሩ ነው ያሉት፣ ስራውን በጥሩ ሁኔታ እየሄደ ነው ያለው ሲል ተናግሯል። እንግዲህ በዚህ አመት ነው ሉዊስ ስኬሊ ለአርሰናል ጨዋታውን ማድረግ የቻለውና ቦታውን እንዴት ተቆናጦ እንደያዘ ማየት እንችላለን። እንዲሁም ለአርሰናል የክለብ ካልቸር በሚገባ የሚመጥን ተጫዋች እንደሆነ እየተመለከትን እንገኛለን። የሉዊስ ስኬሊን ብቃት መናገር ብቻ በቂ አይደለም፣ ሌሎች ቃላቶችንም መጠቀም ይኖርብናል። ምናልባትም በሌሎች ቪዲዮዎች ልናወራው እንችላለን። ሌላኛው ደግሞ የኢታን ንዋኔሪ ነው። የፕሪሚየር ሊጉ በህፃንነት እድሜው የመጀመሪያውን ጨዋታ ያደረገው የመጀመሪያው ተጫዋች ኢታን ንዋኔሪ እንደሆነ እናውቃለን። በ15 አመት ከ181 ቀናት ብቻ ባሉት እድሜው ነው የመጀመሪያውን የፕሪሚየር ሊግ ጨዋታ ያደረገው እና ምን ያህልም ለአርሰናል ጥሩ የሳካ ተጠባባቂ እንደሆነ እያስመለከተን ይገኛል። ታዲያ አርሰናልም በእነዚህ ልጆች ዙሪያ ኮንትራታቸውን ለማራዘም እየሰራ ያለው ስራ ጥሩ ሁኔታ እየሄደ ነው ሲል ፋብሪዚዮ ሮማኖ ያጋራው መረጃ ያስመለክተናል። እንግዲህ ከአሰልጣኝ አርቴታ ጋር አብሮ ፕሬስ ኮንፈረንስ ይሰጥ የነበረው ዴቪድ ራያ ነው እና ዴቪድ ራያ ምን አለ የሚለውን ነገር ለመልከት ያክል ለሚመጣው ነገር ሁሉ ዝግጁ መሆን አለብን ሲል ዴቪድ ራያ ተናግሯል። ብዙ ነገሮች ሊከሰቱ ይችላሉ፣ ለነዛም ዝግጁ መሆን አለብን ሲል ተናግሯል። ምናልባትም ከሪያል ማድሪድ ጋር የሚያደርጉትን ጨዋታ እነሱ ለሚሰጡን ምላሽ እኛም አጸፋዊ ምላሽ እንሰጣለን ሲል ለመናገር ፈልጎ ነው። እንዲሁም በራስ መተማመናችን ከፍ ያለ ነው፣ በመጀመሪያው ጨዋታ ላይ ያደረግነውን ነገር ለማድረግ ዝግጁ ነን ሲል ተናግሯል። እንግዲህ ኦዴጋርድ እንደተናገረው አይነት አስተያየት ይመስላል ዴቪድ ራያ የተናገረው። ኦዴጋርድ እንግዲህ እንደጀመርነው እንጨርሰዋለን ነው ሲል የተናገረው። የአባይን ግድብ ያስመስለዋል፣ ነገር ግን ይሄ ቶሎ የሚጠናቀቅ ነገር ነው። እንደጀመርናቸው እንጨርሳቸዋለን ሲል ተናግሯል። ነገር ዴቪድ ራያም በሱ አስተያየት ዙሪያ ተመሳሳይ አይነት አስተያየት ነው ሲሰጥ የተመለከት ነው። በራስ መተማመናችን እንደ መጀመሪያው ጨዋታ ላይ ያለ ነው፣ ስለዚህም
እንደግመዋለን ነው ሲል የተናገረው። እንዲሁም እዚህ የመጣ ነው ለማሸነፍ ነው፣ ሌላ ለምንም አይደለም ነው ሲል የተናገረው። ሌላው ደግሞ ዴቪድ ራያም እንደሰጠው አስተያየት ከሆነ በቪኒሺየስ እና በምባፔ ዙሪያ ሲጠየቅ ሌሎች ፕሪሚየር ሊግ ላይ ሌሎች በጣም አስፈሪ ተጫዋቾችን ገጥመናል፣ ስለዚህ ምንም የምንፈራው ነገር የለም ብሏል። ከነ ቪኒሺየስ ከነ ምባፔ የተሻሉ ሌሎች ተጫዋቾችን ገጥመናል፣ ነገር ግን የምንሰጋው ነገር የለም እናውቃቸዋለን ነው ያለው። ቶማስ ፓርቴ ከሰጠው አስተያየት ትንሽ ከትላንት ወዲያ ምናምን ቢሆንም ለመናገር ያክል ስለ ስቴዲየሙ ድባብ ሲጠየቅ ከእንግሊዝ ክለቦች ስቴዲየም የተለየ ነገር አይኖረውም። ፓርቴ እንግዲህ እንደምናውቀው በአትሌቲኮ ማድሪድ በሚጫወትበት ጊዜ የሪያል ማድሪድን በርናባውን ሳንቲያጎ በርናባውን በሚገባ እንደሚያውቀው እናውቃለን እና ምንም የተለየ ነገር የለውም፣ ከእንግሊዝ ክለቦች የተለየ አትሞስፌር አይኖረውም ሲል ነው የተናገረው። ስለዚህ ምንም ምንሰገው ነገር የለም ነው ሲል የተናገረው ማለት ነው። በሁለቱ ክለቦች መካከል እየተደረገ ያለው ፍጥጫ ይህንን ይመስላል። ዛሬ እንግዲህ ጨዋታውን ማን ያሸንፋል እምትሉ ከሆነ እንደኔ ሀሳብ ሪያል ማድሪድ ትላንት እንደተመለከትነው የአስቶን ቪላ ጨዋታ ወይ ደግሞ እንደተመለከትነው እንደ ዶርትመንድ ጨዋታውን ያሸንፍና ግን የማለፍ ቻንሱ ግን የጠበበ ይሆናል። በጠባብ ውጤት ነው ያሸንፋል። ነገር ግን የማለፍ ቻንሱን ግን ለአርሰናል ነው የምሰጠው። ምክንያቱም አርሰናል አንድ ጎል አገባ ማለት ጨዋታው አለቀ ተጠናቀቀ ማለት ነው። ዘ ጌም ኢዝ ኦቨር እንደማለት ነው። ትላንት ፒኤስጂ 2 ጎል ቢያገባም ትላንት ፒኤስጂ 2 ጎል አግብቶ የጎል ልዩነቱን ወደ 4 ቢያደርሰውም ነገር ግን አስቶን ቪላ ከኋላው ተነስቶ 3 ጎል አግብቶ የጎል ልዩነቱ ወደ 1 አጥብቦት ጨዋታውን ምን ያህል ሲያስቸግር እንደነበር ተመልክተናል። ምናልባት እንደዚህ አይነት ድራማዎችንም እንዳንመለከት ይሰጋለሁ። በተለይ በመጀመሪያዎቹ 15 ደቂቃዎች ሪያል ማድሪድ ጎል የሚያገባ ከሆነ ለአርሰናል ነገሮች የሚከብዱ ይሆናል። ምክንያቱም ሪያል ማድሪድ የ2 ጎል ልዩነት ለሱ ቀላል ነው፣ የ3 ጎል ልዩነት ነው ሊከብደው የሚችለው። የ2 ጎል ልዩነት ላይ የሰሩትን ስራዎች እናስታውሳለን። ቅርብ ትውስታዎች አሉን ማለት ይቻላል። ለመጥቀስ ያክል ሲቲ ላይ እየተደረገ የነበረው ቅልበሳ ማስታወስ እንችላለን ማለት ነው እና ሪያል ማድሪድ በዚህ አንጻር ነው ጥሩ ታሪኮች አሉት ከመገልበጥ ከካምባክ አንጻር ማለት ነው፣ ከሬሞንታዳ አንጻር ማለት ነው እና ጨዋታው ትንሽ አስቸጋሪ ይሆናል። ነገር ግን ተመልካቾቼ እንዳያመልጣችሁ፣ ይሄ ጨዋታ እንዳያመልጣችሁ፣ ተሳስታችሁ እንዳያመልጣችሁ መመልከት ያለባችሁ ጨዋታ ነው። የአመቱ ምርጥ ጨዋታ ይሆናል ብዬ ነው ማስበው። እንዲሁም በአርሰናል በኩል አርሰናል ደግሞ ለመከላከል የሚሞክሩ ከሆነ ግን የማድሪድን የጎል ማስቆጠር ችግር ጨራሽ ያባብሱባቸዋል ብዬ ነው ማስበው። ምክንያቱም ማድሪድ የተከላከለን ቡድን አስከፍቶ ሲያገባ አንመለከተውም። የሚጫወትን ቡድን ነው የሚያጠቃውን ቡድን ነው ማድሪድ የሚፈልገው ብዙ ጊዜ እና በተለይ ደግሞ እንደ ባርሳ የምታጠቁ ደግሞ ከሆነ እንደ ባርሳ አጥቂ ቲም ከሆናችሁ ደግሞ ማድሪድን እንዴት ታዲያ እንደዛ እያጠቃ እንዴት ሊያሸንፉ የምትሉ ከሆነ ኦፍሳይድ ትራፓቸው ነው ባርሴሎናን በጣም የጠቀማቸው ከማድሪድ ጋር በሚያደርጉ ጨዋታ የምባፔ የቪኒሺየስ እንዲሁም የሮድሪጎን ፍጥነት ሁላችንም እንደምናውቀው ነው። በተለይ የምባፔን ታዲያ ባርሳ ለማጥቃት በሚሄድበት ጊዜ ክፍተት ይተዋል። ያን ክፍተት ለመጠቀም ምባፔ ወይ ቪኒሺየስ በሚሮጡበት ሰዓት ያን ኦፍሳይድ ትራፓቸውን በተለይ የኩባርሲ የማርቲኔዝ ጥምረት በጣም የኢኒጎ ማርቲኔዝና የፓው ኩባርሲ ጥምረት አሪፍ የኦፍሳይድ ትራፕ እንዲሰሩ እየዳረጋቸው ይገኛል። በዚህም እንግዲህ ምባፔ በጨዋታው 9 ኦፍሳይድ መውጣቱን የምናስታውሰው ነው። ታዲያም እንደዚህም የሚያደርጉ ከሆነ ጨዋታውን ተቆጣጥረው እያጠቁም እንደዚህ ኦፍሳይድ ትራፕ የሚሰሩ ከሆነ ማድሪድን ማስጣል ይችላሉ። አርሰናል ወደ ቀጣዩ ዙር ወደ ፒኤስጂ ጨዋታ ማምራት ይችላሉ ማለት ነው። ነገር ግን እስቲ ዛሬ የምንመለከተው ነው ይሄን ሁሉ ድራማ ይሄን ሁሉ መላምት ከምን ይደርሳል የሚለውን ነገር ዛሬ የምንመለከተው ይሆናል። ተመልካቾቻችን የእናንተ ውጤት ግምትስ ምንድነው የሚለውን ኮሜንት ላይ አስተያየት ላይ አስፍሩልን። ምን ይመስላችኋል? የአርሰናል ናችሁ ወይስ የማድሪድ? በጨዋታውስ ምን ታስባላችሁ? ምን እያሰጋችሁ ይገኛል የሚለውን ኮሜንት ሴክሽን ላይ አስቀምጡልን። እኔም በቻልኩት መጠን ለመመለስ ጥረት አደርጋለሁ።
እስካሁንም እየተከታተላችሁን ካላችሁ ቪዲዮ ላይክ፣ ሰብስክራይብ እንዲሁም ደግሞ የደውል ምልክቷን መጫን እንዳትረሱ። እናመሰግናለን። መልካም የጨዋታ ቀን እንላለን።